የምነግራችሁ ያለውን ነገር ታሪኩን ግልጽ ለማድረግ ነው። ለአንዴና ለመጨረሻ ጊዜ ነው የማወራው። ከዚህ በኋላ ምንም ምላሽ የምሰጠውም ነገር የለም። ሁሉ ነገር እኔ በሚጨርሰው እጨርሰዋለሁ ማለት ነው። ስለዚህ እኔ ቤት መጣች። እንዳጋጣሚ እኔም አንድ ክፍል ስለነበረኝ በዛ ሰዓት ከኔ ጋር አብራ ተቀምጣ እሷ እንደውም ሀሳቧ የነበረው እኔ ጋር ተቀምጣ ለመውጣቱ ነበረ። እኔ በህይወቴ ይኸው ስንት ዓመት እኔ ሚዲያ ማየት ከጀመርኩኝ እኔ እንደ ጂጂ አይነት ወራዳ እንደ ጂጂ አይነት ባለጌ ልቅ የሆነች ሴትዮ ነው አይቼ አላቅም። በእውነት ሰው እንዴት በልጁ እንደ ይሄን አክል ጠላት ይሆናል? ሰው እድሜውን አያስተምረውም እንዴ? ረብስ ሚላ እኔ እንደ ጂጂ አይነትና እንደ ሮም የምትባለው ሽማግሌ ማለት እኔ እንደነሱ አይነት እኔ ባለጌ ሰዎች ነው አይቼ አላቅም። እኔ ሲጀመር እነሱ ሰው ናቸው ብለው የሚከታተሏቸው ፎሎ የሚያረጋቸው ሰው ነው እኔ በጣም የሚገርመኝ ማለት ነው። አሁን እሷ ጂጂ የምታወራውን ወሬ የልጅቷን የገዛ ልጇን ገበና የልጇን ባል እንደዛ እያንቋሸች ቁጭ ብላችሁ የምታዳምጡት እናንተ አሁን ምን ልትማሩ ነው ከሷ? ምንድነው የምትወስዱት ትምህርት? እሷን የምትከታተሉ ሰዎች ምንድነው ያኔ እናንተ ምንድነው የምትጠቀሙት? እኔ በጣም ነው እኮ የሚገርመኝ ወላሂ። እሷን ሰው ናት እንደ ሰው ቆጥሯቸዋት እሷን የምትከታተሉ ሰዎች በተለይ እንደዚህ አይነት የወረደ ንግግር ስትናገር ሰው ለገንዘብ ብሎ በዚህ ናክል ህሌናውን ይሸጣል፣ በዚህ ናክል ክብሩን ይሸጣል። ለስሙ አይጨነቅም። በዚህ ናክል ህሌናቸውን ይሸጣሉ። አረ በጣም ነው የሚያሳፍረው። በጣም ስንት ዓመት እሷን ሪከርዶቿን ማየት ከጀመርኩ 7 ዓመት 6 ዓመት አንዴ ፌስቡክ ላይ የመጀመሪያ ፌስቡክ ነበረ ስጮህ የነበረው ጆሮአችን ስታደርቁር የነበረው። ከዛ ዩቲዩብ መጣች፣ ከዩቲዩብ ደግሞ ወደ ቲክቶክ። ውይ ፈረደበት ይሄ ፋኒ ምስኪን። እኔ በጣም ከመወዳቸው ጥንዶች መካከል ፋኒና ሳምሪ ናቸው እና በቃ በጣም መወዳቸው ለኔ ስፔሻሊ በቃ በጣም መወዳቸው ዩቲዩበሮች ፈንተን ማሂና ኪዱና ሳምሪና ፋኒ ናቸው። አሁን ብዙም ባልከታተላቸውም የዛሬ 4 ዓመት በቃ በጣም ነበር የሚያምረው እንትናቸው ማለት ነው። አሁን ራሱ ያምራሉ፣ ግን ከነሱ ራስ አልወርድ ማለች ሴትዮ። የወገብ ቅማል ሆነችባቸው። ሰው እንዴት በልጁ ይቀናል እንዴ? በዚህ ልክ ቅናት እኔ የሚመስለኝ ማለት ነው። ግን እኔ አሁን ሳስበው እኔ እንጃ ተመካክሮ ይመስለኛል። አሁን እንትን ስለው ተመካክረው፣ ግን እንዴት በዚህ ልክ ተመካክረው እንኳን ቢሆን እንዴት በዚህ ልክ ሰው እንዴት በዚህ ልክ ይዋረዳል? ሰው እንዴት በዚህ ልክ ራሱን ሚዲያ ላይ ይሸጣል? ራሱን ሚዲያ ላይ ክብሩን ይሸጣል? እንዴት በዚህ ልክ ለገንዘብ ብለው? አረ ብስሚላ። እኔ ሳላገኝ ጥንቅር ብዬ ሆዴን በባዶ ባድር ይሻለኛል። እንደዚህ የሰውን የልጄን ስም አጥፍቼ የልጄን ገበና አውጥቼ ከማገኘው ገንዘብ ቆሎ በልቼ ባዶ ሆዴ ባድር ይሻለኛል። እንዴ ድህነት በምን ጣዕሙ? ሰው ለገንዘብ እንደዚህ ይሆናል? ስንት ዓመት ሙሉ 10 ዓመት ሙሉ ሚዲያ ላይ ኧረ በጣም ነው የሚያሳፍረው። በጣም ነው። እኔ እንጃ። እኔ ሪካርዶ እንደነገርኳችሁ እኔ ፍሎ አላረጋትም፣ ላይክም አላረጋትም። ጀመር የትም እንዳለች አላውቅም። ሪካርዷ ነው እኔ የማየው። እኔ በጣም የሚያሳዝነኝ እሷ ጤነኛ ናት ብላችሁ እሷን የምትከታተሉ ሰዎች ናቸው በጣም የምትገርሙ ማለት ነው። ምንም እኮ የምታስተምረው ትምህርት የላትም። ምንም በቃ ለማንም አራምቱን ሴት አይደለችም። እቺ ነቀርስ ናት። እኔ በጣም ነው በቃ እኔ እንጃ። እኔ በጣም ነው የሚያሳዝኑ እነዚህ ልጆች በጣም በተለይ ፋኒ ማለት ነው። እውነት ተመካክረው ካልሆነ ማለት ነው። እኔ ግን አንዳንዴ ተመካክሮ ይመስለኛል ለቢዝነሳቸው ለዩቲዩብ። ግን ቢሆንም በዚህ ልክ ያስጠላል። ብልግና ነው፣ ነውር ነው። ትላንትና አጥባ ነበረ ስታሰጣው የነበረው። ያላለችው ነገር የለም። ይሄ ሁሉ ስድብ ሰድበው አስባችሁታል? በምትሰድበው የሱን ስም አጥፍታ የሱን ገበና አውጥታ የምታገኘው ገንዘብ እውነት አሁን አንቺ ጣፍቶሽ ትበይዋለሽ? ነውር አይደለም እንዴ? ልጆች እኮ አሉት። ነገ ቀን እኮ አያቴን አባታችን የተሳደበችው ቪዲዮ ብለው እኮ ያዩታል። ቢያንስ እኮ ለልጆች አታስቢም? ምንም እኮ የረካሽ ምንም እኮ የደረሰብሽ ነገር የለም። ልጅሽ ወዳው ነው ሄደችው ወደሱ ጋር።
እድሜ ልክሽ ሁሉ እድሜ ልክ እንደሰረቃት ልጅሽ እንደሰረቃት አርገሽ እድሜ ልክሽ ሁሉ ስለሱ ነው የምታወሪው እንዴ? ተፈቃቅረው መሰለኝ አፍቅረው መሰለኝ የሄደችው ልጅሽ ወዳው መሰለኝ እንዴ? በጣም ነው የሚያሳፍረው። በጣም ነው እንጃ። ኧረ ሶስተኛ የዓለም ጦርነት መጥቶ እንግዲህ ተጀምሯል ማለት ነው። ጦርነቱ ዛሬ ይጀምራል ብሏል ፋኒ። እስከ ዛሬ ድረስ አንድ ተናግሮ አያውቅም። የእውነት አንድ እንኳን ተናግሮ አያውቅም። ግን አሁን እንግዲህ ጦርነቱ ተጀምሯል። ይለይላቸዋል ማለት ነው። እስቲ በህግ ከዚህ በኋላ እኔ ከእሷ ጋር ምንም የመላለሰው ነገር የለም። 7 ዓመት ሙሉ ታግሻታለሁ። እኔን፣ ቤተሰቦቼን፣ ልጆቼን፣ እህቴን፣ ወንድሜን ምንም የቀራት ነገር የለም። ያን ሁሉ ስትሳደብ ዝም ብያለሁ። ትዕግስተኛም ስለሆንኩኝ ለፋኒ ለሳምሪ ስል ከዚህ በኋላ ግን አልታገስም። ከዚህ በኋላ እኔና እሷ በሚዲያ ሳይሆን በህግ ነው፣ ህግ ይዳየናል ብለዋል። እውነት አንተ ወንድ ከሆንክ እውነት አንተ ለክብር ለስም ትጨነቅ ከሆነ እቺ ሴትዮ የእውነት በህግ ልጠይቃት ይገባል። እውነት እናንተ እኛ ላይ ምሸቅሉ ካልሆነ ማለት ነው ምሸቅሉ ካልሆነ አንተ እንዳልከው በተግባር አሳየን። እንደው ሚዲያውም ትንሽ ያርፍ ነበረ። እውነት አንተ የምትለው ነገር እውነት ከሆነ እቺ ሴትዮ ለህግ አቅርባት። ህግ እናንተ ሀገር ህግ የጠበቀ ነው። ህጉ በጣም የጠበቀ ስለሆነ በአንድ ሰከንድ ማስያዝ ትችላለህ እሷን ማለት ነው። በተናገረችው በአንዲት ቃል ብቻ ሌላውን ተው። በባህር የመጣ የባህር ትራፊ በጣም ነው የሚያስጠላው። በጣም እንዴ ደፈረኝ እኮ ያለችው አስባችሁታል እንዴ? ምን አይነት ብልግና ነው? ምን አይነት ነውር ነው? ሰው እንዴት የሚያስጠላበትና ሰው እንዴት የሚያወራውን ነገር አያውቅም። ሰው ይታዘበኛል። እናንተማ ሰው ይታዘበኛል የለም ጂጂ ጋር የሰው ምንም ደንታ የላትም።